ጥያቄ ለጌታ እኔም ለጌታ ምጽአትህ መቼ ነው? ከፍሬውም አልፈን ግንዱን ለበላ ነው። ቀኑ ቢደርስ እንኳን ፍርዱ ግን ስንት ነው? አባታችን አዳም ፍሬ በመብላቱ 5000 ዘመን ከኖረ በከንቱ ግንዱን ለበላ ነው ግንዱን ለበላውት ለኔ ከንቱ ልጅ ስንት ይሆን ቅጣቴ? ሰላም እንዲመጣ እንዲሰፍን ፍትህ። እኔማ ንስሐ እንደገባ ስንቅ እንዳዘጋጀ በሩቅ መንገድ ጉዞ ከካህን እግር ስር እንደተደፋ ሰው በስራውም አዝኖ ለእግዚአብሔሩም ታዝዞ ኑሮ ከከበደኝ መንግስት ካማረረኝ የህይወት ፈተና ማሸነፍ ካቃተኝ ማለፍ ከተሳነኝ ትምጻ መንግስትክ ማለት እመርጣለሁ። መንግስት የሚለውን ትርጉሙን ሳላውቀው እለፈልፋለሁ። አይኔ እኖር በዚች ምድር እንደ ፍጥርጥሩ የኑሮዬ ነገር ሳይገባኝ ሚስጥሩ በላመስግን ብለህ አንተ ብታበጀኝ ከንስሐ በፊት ምጽአትን አፈቀኝ። ሰው መሆን ፈተና መሰንበት መዘዙ ምጽአትህ ስናፍቅ ኩነኔ አበዛው ሳማረር በብዙ። አይኔ የሆነ ይሁንና አንተ ግን ደህና ነህ? እንዴት ነው ለክብርህ ዙፋንህ ደህና ነው? ዛሬም ይወደሳል በጻድቅ አባቶች፣ ዛሬም ይጠበቃል በእልፍ መላእክቶች፣ ዛሬም ተከበሃል በእሳት ድንጋዮች። እንዴት ነው ሰላሙ ከቶ አይናወጥም? ጸጥታ ነው ዛሬም ተቃዋሚ የለም። እኔማ አንተ በፈጠርከው በተራማጅ ዓለም እዚህ እየኖርኩኝ ሰላም ነው ላለው ሰላም ያለው መንበር ካየው ቆየሁኝ። አይኔ መንበርን ስጠብቅ መንበር ማለት ሀገር ነው ብዬ አስቤ የሰላምን መንገድ በመሻት ኖራለሁ እንዲሁ በልቤ። በዚህ ፀሐይ ዓለም ፀሐይ መንግስት ሾሜ ጸናብኝ ህመሜ። ለስጋ ሳሽቃብጥ እንደ ቀልድ ጨረስኳት ያንዲት ነፍሴን ዕድሜ። ሰቀልኩ አወረድኩት ሾምኩት ብዙ ጊዜ ሻርኩት መንበር ያንተ ዙፋን መሆኑን አጣሁት። እኔ በኔ አቅም አዋቂ ሰው